ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥ ይላሉ። ፕሬዝዳንታችን አብይ አህመድ ዛፍ ካለው ስታይ ሞኞ ነው አይደለም። የቀድሞ አዳም አትክልት ጠብብ ተብሎ ተጽፏልና መዋሸት ልማዳችሁ ነው። የሚወድቁና የሚንከባለሉ ሰዎችን አዘጋጅቶ ሆን ብሎ ቀምሮ አስቦ ሐሰት መስራት፣ ውሸት መስራት፣ መዋሸት ልማዳችሁ እንደሆነ እናጋልጣለን። እርግጠኛ ነኝ እዛ ቦታ ላይ አንተ ብትገኝ የመጀመሪያው ቀድሞ የሚወድቀው አንተ ላይ ያለ አጋንንት ነው። እውነት ለመናገር በልጁ አወዳደቅ እኛም ደንግጠናል። እግዚአብሔር ይመስገን ልጁ ምንም አልሆነም። እግዚአብሔር ይመስገን ትላለህ። ከዚህ በላይ ምን ይሆን አባዬ? ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። ከዚህ በላይ የውሸት ትምህርት ምስክርነት አትጠብቅ። ይሄ ግልጽ እኮ ነው። ማርያም አማላጄ ናት። ማርያም እናቴ ናት። ማርያም ለኔ መድኃኒቴ ናት። ማርያም ነው። መጽሐፍ ቅዱስ እኮ የማያስተምረውን ነገር እኮ ነው እያወራሽ ያለሽ። ማርያም የቱ ጋር ናት መድኃኒት የተባለችው? ዋጠው አባቴ ማርያም አዳኜ ናት። ይሄ እኮ ምን ብዬ ላወራ? በቃ በሚገርም ሁኔታ በአጋንንት ቁጥጥር ስር ውስጥ ማዋል እኮ። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። የዛሬው ይለያል። ላይክ በማድረግ ጀምሩ። አረ ይሄንን ጉድ ስሙ። አይገርምም? ኢየሱስ ያድናል እናያለን። ግን ይሁን እንዲህም አለ። ከዚህ ጉድ ነፃ የሚያወጣው ማን ነው? ኢየሱስ ይባላል። ስሙ የተባረከ ይሁን። ብቻውን ያድናል። ምንም ማድረግ አይቻልም። ወይንም ሰላም ነው አለን። እግዚአብሔር ይመስገን። ጌታ ኢየሱስ እንደሚወድሽ ታውቂያለሽ ዜድዬ? የኔ ውድ ድንግል ማርያም ልጅ አይደለም? አዎ ይወደኛል። ለምን አይወደኝም? ከሞት እንዳዳነሽ ታውቂያለሽ ዜድሻ? ከሞት ያዳነኝ ቅዱስ ሚካኤል ብቻ ነው። ጌታ ኢየሱስ አላዳነሽ? ተው እንጂ ምንድነው ወደ ሌላ ነገር። መዳን የሚገኘው በክርስቶስ ኢየሱስ ብቻ ስለሆነ በሁሉ መላእክት ይገኛል። ዜድሻ መጽሐፍ ቅዱስ ላይ መዳን በሌላ በማንም የለም። ቅዱስ ሚካኤል መዳን አለ፣ በእመቤታችን ማርያም መዳን አለ። ማርያም የሚል አልሰማሁም። እንደዚህ ማለት ዜድሻ መጽሐፍ ቅዱስ በእግዚአብሔርና በሰው መካከል ያለ አንድ ብቸኛ ኢየሱስ ነው። መጽሐፍ ቅዱስ አንተ አንብበው። እኔ ደግሞ እያልኩ ያለው እኔ በማርያም ድኛለሁ፣ ቅዱስ ሚካኤል ድኛለሁ፣ በሁሉ አምላካት ድኛለሁ። ሁሉ አምላክ ናቸው ለኔ። ገብርኤልም ማርያምም አምላክሽ ናቸው ማለት ነው። አዎ መጽሐፍ ቅዱስ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። ማርያም ሁሉ ነው ማመልካቸው። እኔ የሁሉ አምላክ ልጅ ነኝ። አሁን ብትሞቺ ማለት ማርያም አንቺን ከሞት ታስነሳሻለች። ማርያም አማላጄ ናት። ማርያም እናቴ ናት። ማርያም ለኔ መድኃኒቴ ናት። ማርያም ነው። መጽሐፍ ቅዱስ እኮ የማያስተምረውን ነገር እኮ ነው እያወራሽ ያለሽ። ማርያም የቱ ጋር ናት መድኃኒት የተባለችው? ዋጠው አባቴ ማርያም አዳኜ ናት። ማርያም እዲሽ አንድ ሰከንድ ብቻ ስሚ። እኔ ሐሳብ እኮ አንድ ብትሰሚኝ እኮ ካልተስማማሽ እኮ ነው የምወጣው እኮ። አልሰማም። ዘላለም ሕይወቴ ማርያም ናት። የዘላለም ሕይወቴ ቅዱስ ሚካኤል ነው። እያወራሽ ያለሽ በጠቅላላ እግዚአብሔር ቃል እያልኩ ማርያም ማን ወለደች? ኢየሱስ ክርስቶስ። በማን ነው የተገኘው? ኢየሱስ ክርስቶስ በማርያም። ይኸው ኦርቶዶክስ ነኝ። ማተቤ ማተቤን ማርያም ጋይስ፣ ለማንኛውም ሰው የሰማችኝ ስላልሆነ በዚህ አጋጣሚ የገባችሁ ሰዎች ሼር ላድርጋችሁ። በምንም አይነት ሁኔታ ማርያምም በገብርኤልም በሚካኤልም የዘላለም ሕይወት አይገኝ። የዘላለም ሕይወት የሚገኘው በእግዚአብሔርና በሰው መካከል ያለ አንድ ብቸኛ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሁላችሁም ወደ ክራይስት ልባችሁን አዘንብሉ። ዜድዬ ለማንኛውም ወድሻለሁ በጣም። የሆነ የታሰረ ነገር አይታያችሁ? በኢየሱስ ክርስቶስ በሁሉም መንገድ መዳን ይቻላል። ሁሉም ለኔ ጌታዬ ነው አምላኬ። አቤት ኢየሱስ! ይሄ እኮ ምን ብዬ ላወራ? በቃ በሚገርም ሁኔታ በአጋንንት ቁጥጥር ስር ውስጥ ማዋል እኮ። መጽሐፍ የማይናገረውን በድፍረት በአደባባይ የተባልኩት ይሄንን ነው፣ አይ ሌላ ነገር ትሰማለህ፣ የተባልኩት ይሄንን ነው እኮ ሚሴጁ። ሌላውን የሚታወቀው ነገር እኮ የተባልኩት ይሄንን ነው፣ እንትና ነው አዳኝ እሱ ነው፣ እንዲህ ተናገር ነው የተባልኩት። መጽሐፍስ አይናገርም።
ከዚህ ውስጥ ከዚህ ጨለማ ውስጥ ክርስቶስ ነፃ ያወጣል። ኑ ወደ ኢየሱስ። ኢየሱስ ብቻውን ያለ እንግዲህ ምን ማድረግ አይቻልም። በነገራችን ላይ ከእንደዚህ አይነት አደገኛ ትምህርቶች ራሳችሁን ጠብቁ። የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። አሁን ይሄ ሰው ያነሳው ክፍል በእርግጥም በመጽሐፍ ቅዱስ የተጻፈ የተቀመጠ ክፍል ነው። ግን ቦታው ላይ ምን እንደሚል ደርሰን እናንብብ። በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ነው የሚገኘው። ሄዳችሁ ስታነቡት እንደዚህ ይላል፣ ጌታም ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለአንተ አማለድሁ ይላል። ማን ነው ይህንን ንግግር የተናገረው? ጌታ። ሲጀመር በዚህ ምዕራፍ በሉቃስ ምዕራፍ 22 ላይ ስለ ሚካኤል የሚናገር አንድም ነገር የለም። ግን ይሄ ሰው ምን አደረገ? ኢየሱስ ክርስቶስ የተናገረውን ቃል ሚካኤል የተናገረው አለ። እና እንደዚህ አይነት ስብከቶች ራሳችሁን ጠብቁ። የሆነ ኃይል ተቀብለን የምናወራው ነገር ማለ ተው። በዚህ ልክ መጽሐፍ ላይ የተጻፈውን አጣሞ ለራስ ለማውሰድ በድፍረት እንደዚህ ውሸት አይናገርም። ፈጽሞ መጽሐፍ የማይናገረውን መናገር እኮ አንድ ጉዳይ ነው። የሚናገረውን ግን አጣሞ ለራስ አይባልም። በኢየሱስ ስም ማይገናኝ ነገር ሆድና ጀርባ የሆነውን ነገር አምጥቶ እንደዚህ ነው። ለኛ ነው ባርቱ፣ ለኛ ነው። ይሄ ነገር እዚህ በላይ የውሸት ትምህርት ምስክርነት አትጠብቅ። ይሄ ግልጽ እኮ ነው። መጽሐፍ ኢየሱስ ነው የሚለውን አምጥቶ እዚህ ለሚካኤል፣ ለቅዱሳን፣ ለገብርኤል ይሄንን ሚካኤል ሰምቶ ምን እንደሚል አላውቅም። በኢየሱስ ስም ሰው እንደዚህ ሊዋሽ ይችላል እንዴ? ያልተባለው ኧረ ኢየሱስ ያድናል። ኑ ወደ ኢየሱስ። ሕይወት ኢየሱስ ነው። አለበለዚያ ተረትና አፈ ታሪክ ይዞ ወደ ሲኦል ወደ ኢየሱስ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰው አይደለም። እውነት ለመናገር በልጁ አወዳደቅ እኛም ደንግጠናል። እግዚአብሔር ይመስገን ልጁ ምንም አልሆነም። እግዚአብሔር ይመስገን ትላለህ። ከዚህ በላይ ምን ይሆን አባዬ? ከላይ እንደምቧይ እንደዚህ እየፈረጠ በነገራችን ላይ ይሄ ልጅ የወደቀው ከተራራ ላይ ብቻ እንዳይመስላችሁ ጌታ ኢየሱስ ክርስቶስን በመተው አሊያም ደግሞ እሱ ላይ ሌላ በመደረብ ከጸጋ ወንጌልም ሰዎች በዚህ ልክ ነው የሚወድቁት፣ በዚህ ልክ ነው የሚጎሉት። አባዬ በዚህ ዘመን እግዚአብሔር ይሄን ተራራ ቧጥጬ ስለወጣው እንደው ዋጋ ከፍዬ ስለሄድኩኝ እንደው አንዳች ነገር ከሰማይ ያንጠባጥብልኛል፣ እባረካለሁ፣ በሰማይ ሪዋርድ አገኛለሁ ብሎ የሚያስብ አማኝ ባለበት ዘመን ነው የምንኖረው። ደረጃ መስራት እየተቻለ መውጫና መውረጃ መስራት እየተቻለ እንደ ሰው ካልወጣ ካልወደቀ በዚህ ካልፈረጠ ተብሎ እንደው አንደኛውስ እሱስ በዘንዶ ነው የወጣው። አሁንስ አረባካችሁ ተው። ይሄ የጸጋ ጉድለት ነው። በጌታ በኢየሱስ ክርስቶስ የዳነ በሱ የጠገበ በሱ የረካ በሱ ተስፋ የሆነ በረከትን ፍለጋ እዚህና እዛ አይኳትንም። ምክንያቱም በኢየሱስ ክርስቶስ ረክቷል። ይሄ ሁሉ ዋጋ መክፈል ዝም ብሎ አይደለም። ለመጽደቅ መልካም ስራ በጌታ ፊት አስቀምጦ በሱ ለመግባት አቤት ኢየሱስ! እውነትም እንደዚህ ተራራ ወጥቶ ጌታን ለማስደሰት የሚሞክር ትውልድ ባለበት ዘመን ላይ ነው ያለው። አይገርምም? ከተራራ ብቻ አይደለም ከእውነተኛ መንገድም ነው የወደቀው። ሰው እንደዚህ ያስባል በዚህ ዘመን። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ክርስቶስ በቂያችን ነው። እሱ በሰራው ስራ አለቀ። የኛ ጽድቅ የመርገም ጨርቅ። ቁርጣችሁ ነው እኮ እየመረረን ቢሆን ማለት ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝ፣ መዋሸት ልማዳችሁ ነው። የሚወድቁና የሚንከባለሉ ሰዎችን አዘጋጅቶ ሆን ብሎ ቀምሮ አስቦ ሐሰት መስራት፣ ውሸት መስራት፣ መዋሸት ልማዳችሁ እንደሆነ እናጋልጣለን። አንድ መረጃ ደረሰኝን መረጃ ልንገራችሁ። ከጎንደር ከህዳር 26 እስከ 28 ግሎሪ ኦፍ ጋድ ቲቪ የሚለው የማሰራጫ የሐሰተኛው መረጃ ጣቢያ አንድ ነገር አዘጋጅቶ ነበር። ይሄም ጉባኤ፣ የሐሰተኛው ጉባኤ፣ የውሸተኛው ጉባኤ፣ ኢየሱስ ያልሆነ ጉባኤ፣ ክርስቶስ ኢየሱስ ያ ሐዋርያትና ነቢያት የሰበኩት ስብከት ያልሆነ ጉባኤ፣ ነቢያት የሰበኩት ሐዋርያት የመሰከሩት ጉባኤ ያልሆነ የሐሰተኛው ጉባኤ ተመልክተናል።
በየቦታውም እየተመለከትን ነው። ይህ ሐሰተኛው ጉባኤ ምንድነው የተደረገው? ፕሮፌት ዘካርያስ የሚባል ሴራ አዘጋጁና ጎንደር ላይ አውቀው ሆን ብለው ቀምረው አስበው ክርስቲያን የተባለች የክርስቲያን የኦርቶዶክስ ደሴት የሆነች ከተማ ላይ ጉባኤ ያዘጋጀናሉና ከ20 ያላነሰ ሰዎችን መለመሉ። ልብ በሉ፣ ከ20 ያላነሱ ሰዎችን መለመሉ። ምን የሚሆኑ የሚወድቁ የሚንከባለሉ ዋይ የሚሉ የሚጮሁ የሞንታርቦች ግርም ሲያሰሙ መቼ ምን ሰዓት እንዴት እንደሚወድቁ ሆን ብለው ቀምረው አዘጋጁ። በዚህ አጋጣሚ አንድ ነገር ልንገር። ሆን ብሎ አዘጋጅቶ 20 ምናምን ሰው ይሄን ውሸተውና አንተ ራስህ ብትሄድ የመጀመሪያ ጋንንት የሚወጣው ካንተ ነበር። እንደውም አንተ ላይ ያለ ሰከንድ አይቆይም፣ በጣም ከመብዛቱ የተነሳ ሆን ብሎ አስቀምጦ ውሸት በዚህ እድሜ መልምሎ አያሰው ምናምን ካንተ ይወጣ ነበር። እርግጠኛ ነኝ እዛ ቦታ ላይ አንተ ብትገኝ የመጀመሪያው ቀድሞ የሚወድቀው አንተ ላይ ያለ አጋንንት ነው። እንግዲህ ወንጌል ተሰበከ፣ ስለ ክርስቶስ ተወራ። ብርሃን ሲመጣ ጨለማ ገሸሽ ይላል። ምንም ማድረግ አይቻልም። ይሄንን መከራከር አይቻልም። ክብር ለኢየሱስ ይሁን። በዚህ ደረጃ አትቃጠል። ስም ለማጥፋት ውሸት ያው የዲያብሎስ ስራም ነው። ስም ማጥፋት በሐሰት መመስከር የሱ ስራም ነው። የሱን ስራ የሚያፈርስ ግን የእግዚአብሔር ልጅ የኢየሱስ ክርስቶስ ኃይል ተገለጠ። ምንም ማድረግ አይቻልም። በዚህ እድሜ በዚህ ልክ ውሸት እንድትናገር እያደረገ ያለ አጋንንት ምን አለ እዛ ጋር ብትገኝ ተደፍቶ ይሄድ ነበር። ነፃ ትወጣ ነበር፣ ትገላገል ነበር ከዚህ ውሸትና ከዚህ ስም ማጥፋት። አረ ኢየሱስ ያድናል። ይህንን ለማስቆም እንዴት እንደሚደረግ ሰሞኑን አይታችኋል። ያም ይነሳል። እንዴት ወዴት አይቻልም። ክብር ለኢየሱስ ይሁን። ስሙ አትችሎ ፋኖ የለም እንዴ ወንጌልን አያስቆምም። ባይዙ አይቻልም። የታጠቀ ኃይል ምናምን የሽፍታም ወንጌል አይቆም። እንዳታስ ወንጌል እግዚአብሔር ጳውሎስ አስቀድሞ ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ በኃይል ከሙታን ስለተነሳ የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው። መዝገቡ ተዘግቷል። ወደ መዝገብ ቤት። ይሄ ነው ወንጌል። ይሄ ነው ወንጌል። ይሄ ነው ወንጌል። በጉልበትና በዛቻ በፉከራ የሚቆም ቢሆንማ አሁን እንኳን አይደለም፣ ያኔ ድሮ ቆሟል። ያኔ ድሮ ያ ጨካኞች በነበሩበት ዘመን በአንበሳ የተበሉ አሉ፣ በመጋዝ የተሰነጠቁ አሉ እኮ፣ በዘይት የተቀቀሉ አሉ። በዛ ዘመን ይቆም ነበር። አይሆንም። በዚህ ደረጃ ስለ ኢየሱስ ሲወራ ክርስቶስ ሲጠራ እንዲህ መቃጠል ያጋንንት ነው። ይሄ ጤናማ አይደለም። ከቻልክ እንደምንም ሾልከው ውጣና ወደ ኢየሱስ ና። ላይ ተከምሮ ይበተናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ክርስቶስ በአራቱም አቅጣጫ ይሰበካል። በዚህ በኩል የእናንተ ነው፣ በዚህ በኩል የኛ ነው አይባልም። በአራቱም አቅጣጫ እሱ አለ። በቃ ቃሉ ደግፎ የያዘውን ምድር አንተ ደግሞ መልሰ በዚህ በኩል ያንተ ነው፣ በዚህ አይቻልም። የሱ ነው ሁሉ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙኝ፣ ኤአይ ጴንጤ ነው የሚልም አይጠፋም። ጥያቄና መልስ ከኤአይ ጋር ነው፣ ከሰው ጋር አይደለም። እሺ ምን ይላል እንስማ። አንድ ጥያቄ ልጠይቅ። በእርግጥ ምንድነው መጠየቅ የምትፈልጋ? በሰውና በእግዚአብሔር መካከል የሚማልድ ማን ነው? በክርስትና እምነት መሰረት በሰውና በእግዚአብሔር መካከል የሚማለደው ኢየሱስ ክርስቶስ ነው። እርሱ በአብና በሰው መካከል ብቸኛው አማላጅ ነው ተብሎ ይታመናል። ሌሎች እምነቶች የራሳቸው የሆነ አመለካከት ሊኖራቸው ይችላል። ስለ የትኛው እምነት በዋናነት ማወቅ ፈለግ? እኔ በዋናነት ማወቅ የሚፈልገው የመጽሐፍ ቅዱስ አስተምሮ ነው። በመጽሐፍ ቅዱስ አስተምሮ መሰረት ሐዋርያው ጳውሎስ በመጀመሪያ ወደ ቲሞቴዎስ በጻፈው መልእክት አንድ አምላክና በአምላክና በሰው መካከል ያለውም አንድ አማላጅ ነው ይላል። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ይህ በክርስትና አስተምሮ ውስጥ ቁልፍ የሆነ ትምህርት ነው። ሌሎች የመጽሐፍ ቅዱስ ክፍሎችም ይህንኑ ያጠናክራሉ። እሺ፣ አሁን ስለ ኢየሱስ ክርስቶስ ምልጃ እያንዳንዱ ጥቅስ እዚህ ጋር ብታስቀምጥልኝ። እርግጥ ነው ስለ
ኢየሱስ ክርስቶስ ምልጃ በተለይ የሚያወሱ አንዳንድ ጥቅሶች የሚከተሉት ናቸው። የመጀመሪያው ቀደም ሲል የተከስነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይገኛል። አንድ አምላክና በአምላክና በሰው መካከልም አንድ አማላጅ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሌላው በዕብራውያን ምዕራፍ 7 ቁጥር 25 ላይ ነው። ስለዚህም ወደ እግዚአብሔር በእርሱ የሚቀርቡትን ፈጽሞ ሊያድን ይችላል፣ ሁልጊዜ በሕይወት ስለሆነ ስለነርሱም ይማለዳል። እንዲሁም በሮሜ ምዕራፍ 8 ቁጥር 34 ላይ የሚኮንነው ማን ነው? የሞተው ይልቁንም ከሞት የተነሳው ክርስቶስ ኢየሱስ ነው፣ በእግዚአብሔር ቀኝም ያለው እርሱ ነው፣ እርሱም ስለኛ ይማለዳል። እነዚህ ጥቅሶች የኢየሱስን ምልጃ በግልጽ ያሳያሉ። እሺ አመሰግናለሁ። ወይ ማርያም ወይም መላእክት ያማልዳሉ የሚል መጽሐፍ ክፍል አለ? በመጽሐፍ ቅዱስ ውስጥ ማርያም ወይም መላእክት አማላጆች ናቸው የሚል ግልጽ ጥቅስ የለም። ምልጃ በተመለከተ ትኩረቱ በኢየሱስ ክርስቶስ ላይ እንደሆነ ቀደም ሲል ተመልክተናል። የተለያዩ ክርስቲያናዊ እምነቶች ማርያምንና መላእክትን በሚመለከት የተለያየ አመለካከት ሊኖራቸው ይችላል። ነገር ግን ከመጽሐፍ ቅዱስ አንጻር ምልጃቸው በግልጽ አልተጠቀሰም። እሺ በጣም አመሰግናለሁ። ታንክ ዩ። እሺ አይ ነው የምናገረው እውነት ነው። ሐቃቁን ነው የተናገረው። ጴንጤ ሳይሆን አይቀርም። እንዲህም የሚል አለ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። አማላጅ ኢየሱስ ነው መጽሐፍ የምናገረው። እኛ ፈልገን ጨምረን የኛ ቢሆን ምናምን ብለናል። በቃ መጽሐፍ የምናገረው ይሄ በግልጽ ቋንቋ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። ኢትዮጵያውያን ሳያውቁ የቀድሞ የአዳምን ትእዛዝ ጠብቀዋል። ፕሬዝዳንታችን አብይ አህመድ ዛፍ ትከሉ ሲባል ሞኞ ነው አይደለም፣ ሞኞ ነው አይደለም። የቀድሞ አባት አዳም አትክልትን ጠብቅ ተብሎ ተጽፏልና መጽሐፍ ቅዱሳዊ ነው። ሃሌሉያ። ቤተሰብና መጨመር ማለትም የኢየሱስ ነው። ወንድማይ በህብረት ቢቀመጡ መልካም ነው። እነሆ ያማረ የተባለው ቃል ነው። እንወዳቸዋለን። እሳቸው ያወሩትን ነገር ሰምተናል። ደስ ይላል። ክብር ለኢየሱስ ይሁን። ማለት ከእሳቸው ጀርባ ያለው ልጅ ምን መናገር ፈልጎ ነው? ለእኔ አልገባኝም። ምንድን ነው የምትሆኑ? አንዳንድ ሰው ግን ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም። እመቤታችን ቅድስት ድንግል ማርያም፣ ጌታችን ኢየሱስ ክርስቶስ፣ ዮሴፍ ከእስራኤል ሀገር ከኢየሩሳሌም ወዴት ነው የመጡት? ወደ ግብጽ መጡ። ሄሮድስ እስከ ሞተበት ቀን ድረስ የኖሩት ግብጽ ምድር ነው። አሁን ከዚህ ውጭ መጽሐፍ ቅዱስ አልዘገበልንም። ይሄ ስደቱ ከእስራኤል ወደ ግብጽ ነው፣ ከግብጽ ደግሞ ወደ እስራኤል ነው። ምልልሱ ማለት ነው። መጽሐፍ ቅዱስ ያልተናገረውን፣ ወንጌል ያልዘገበውን፣ እግዚአብሔር በሐሳቡ ተስማምቶ ያላስቀመጠውን ነገር ግን ወደ አክሱም መጣች የሚለው ታሪክ፣ ወደ ጣና ደሴት መጣች የሚለው ታሪክ፣ ወደ ሰሜን ሸዋ በተለይ ይሄ ሰሜኑን በእግሯ እየረገጠች እንደውም የጌታችን የኢየሱስ ክርስቶስ የእግሩ ጣቢ ሁሉ ብዙ ታምራት እንዳደረገ ይነገራል ማለት ነው። እንመጣበታለን። ስለዚህ የድንግል ማርያምን መሰደድ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእውነት የራቀ ውሸትን፣ ከእውነት የራቀ ሐሰትን፣ ከእውነት የራቀ ሌላ ትርክትን ማስቀመጧ አሁንም አጠያቂ ጉዳይ ነው። ሰውን ግራ የሚያጋባ ጉዳይ ነው። መጽሐፍ ቅዱስ ያልተናገረውን ነገር እንዴት በእንዲህ አይነት መንገድ እመቤታችን በስደት ዘመን እዚህ ሰሜኑ ክልል መታ እንደኖረች መጽሐፍ ማስተማር በጣም ይሄ አደገኛ መሆኑን በደንብ አድርገን እንናገራለን። ክብር ለኢየሱስ ይሁን። ለካ ኢትዮጵያ ላይም ኖራለች። ኢየሱስ በልጅነቱ ኢትዮጵያ ገብቶ ነበር ማለት ነው። ግብጽ ሳይሆን እዚህ መታ ቆይታለች የሚል ነገርም አለ። ኢየሱስ ብቻውን ያድናል። እንሰማለን አዳዲስ ነገር። ከእንደዚህ አይነት ግልጽ ከሆነ ውሸት ውጡ። ወደ ኢየሱስ ምንለው በምክንያት ነው። አሁን ይሄ ምን ይባላል? ኢትዮጵያ ኢየሱስ ያድናል። ምንም ማድረግ አይቻልም። ሕይወት እሱ ነው። ኑ ወደ ኢየሱስ። ሰው አይደለም። በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ፣ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት።
እንደውም ማብዛት ይችላሉ። ግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡም። ያ እያበዛ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። እንግዲህ የምክር አገልግሎት ነው ይሁን። ይሄ ቃል በጣም ብዙ ሰዎችን እያናደደ ነው። ይህንን ቃል የተወሰኑ ሰዎች ወደው እየሄዱ የተወሰኑ ደግሞ መጥፎ ነው። ኢየሱስ ግን ብቻውን ያድናል። ኑ ወደ ኢየሱስ። ከኢየሱስ ውጪ መንገድ የለም። ስሙኝንም አሁን የማሳያችሁ ነገር ምናልባት እኔ ብዙ ጊዜ ስለማየው ግራ ገባኝ። ማለት የት አካባቢ ነው ይሄ ትክክለኛ እዛ አካባቢ ላይ የሚሆነ የአምልኮ ስነ ስርዓት ነው? ምንድነው ነገሩ? አልገባኝም። ስላልገባኝ ነው በሌላ አጣማቸው የሚተረጉሙ ሰዎች ወገው እና እስቲ አስረዱኝ ምንድነው? ስላልገባኝ እኔ ብቻ አይደለም ብዙ ሰዎች ይሄ ነገር ምን እንደሆነ አልተረዱም። እና ብታስረዱኝ ደስ ይላል። የተረዳችሁ ሰዎች በኮሜንት ሴክሽን ላይ ጻፉ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየን ኢየሱስ ብየው ሰው ካልወደደኝ ድሮም አይወደኝ። ኢየሱስ ብየው ካልፈለገኝ እኔም አያስፈልገኝም። እንደዛ አይነት ሰው ወንጌል ነግሬው አይ ሌላ ካለኝ መጀመሪያም አያስፈልገኝ። ያለ ወንጌል እስቲ እንሞክረው ይባላል። ትተህ ከፈለክና ካልሆነ አይሆን። ለሞት የተሰጠ ሰውነት ላይ ነበረው በክርስቶስ ኢየሱስ ያለ የህይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ አላማን መሳት። እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። ከኃጢአትና ከሞት ሕግ ነፃ ወጥተናል። ከዓለም አውጣቸው አልልህም በዓለም እያሉ ጠብቃቸው አለ ኢየሱስ። ኃጢአት በዓለም ላይ የገዛ ጠብቃቸው አለ። ይጋረዱ ባይዘዌ በወንጌል ምክንያት ዋጋ አይክፈሉ አይደለም እኮ ጠብቃቸው። ከዓለም አይደሉም እኮ ይጋረዱ። የኔ መሆናቸው ያስታውቅ። እኔን አሳደኛል ያሳድዷቸዋል በዚህ ህይወት ምክንያት። አንዳንድ ነገር ባይዘው አብረሃቸው ብትሰራ ማንም ምንም አይልህም። የጌታ ስትሆን ነው ጠላት የሚሆንብህ። በጌታ ካልሆንክ አብረው ከሆንክ ማን ይነካል? ልክ የኢየሱስ መሆን ሲታወቅ ጌታ እንደዚህ ያለ ፐርሲኪዩት አይደረጉ አይደለም ያለው በዚህ አያሳዷቸው አይደለም ያለው። የኔ መሆናቸው ግን እንዲታወቅ ተጠብቀው ይኑሩ። አይንካቸው ኃጢአት ጠብቃቸው። በቃ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኧረ ኢየሱስ ያድናል። የኢየሱስ መሆናችንን አውቀው የሚጠሉ ሰዎች ካሉ ወይንም ከኛ ተለይቶ የሚሄዱ ካሉ ኧረ ጨርቁን መሄድ ይችላል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።